ና ምንድነው? እኛን እዚህ ስታየን የተሰጣ ልብስ እንመስላለን? ሰልፍን ይዛገባ ያማል እንዴ? የሚያምስ አንተ ነህ። ምንድነው እናንተ ዝም የምትሉት? ባከነ ረዳቱ ነኝ። ሲጀመር የእናንተ ታክሲ ሰልፍ እዛ ጋር ነው። አይ ለምንድነው የምትበሳጨው? ምን የሚያስደስት ነገር አለ? ሁሉም ነገር መከራ ነው። አንተ ሰው ያጨቅጭቀኝ ታክሲ አጥቼ ነው አልኩ አይደል እንዴ? ብዘጋውስ መበሳጨትህ እኮ መፍትሄ ያመጣው። ተው እባክህ መካሪ አላጣው። ሄሎ የኔ ውድ እደውላለሁ ብዬ ጠፋው አይደል? ምን ነው ሰላም አይደለም እንዴ? ምን ቢዚ ሆኜ ነው እባክሽ። የተበሳጨት ይመስላል። ምን ታክሲውም ያበሳጫል፣ ሰውም በማያገባው ይገባል። እንደው እኔ እኮ ተቃጠልኩ። አይ ትንሽ እስቲ ለመረጋጋት ሞክር። አይምሮዬ ሰላሙን አጥቷል። ግርግር፣ ውክቢያ፣ ጥርፊያ፣ ችኮላ ብቻ። ይኸውልህ ሰውነታችን ምግብ ካላገኘ እንደሚደክመው ሁሉ አይምሮአችንም እረፍት ካላገኘ ይደክመዋል። ነፍስም የጽድቅ ስራን ትፈልጋለች። አየህ ሁላችንም ለስጋ ፍላጎታችን ስንተጋ ነፍሳችንን ተዋታለን። ልክ ናችሁ። መች ነበር ቤተክርስቲያን ሄጄ ከአውደ ምሕረት ትምህርት